5:20 ላይ የሰማነው ዜና አርሰናልና ቪኒሺየስ ጁኒየር በግል ጥቅም ተስማሙ ይላል። ደሞዝ ምናም አለቀማ ተስማምቷል። አሁን ሪያል ማድሪድ ነው የሚቀረው። ማን ነው የዘገበው? ሃንድ ኦፍ አርሰናል በጣም ለአርሰናል ደጋፊዎች የውስጥ መረጃ ምናምን በቃ እኔ እንዳልኩት ማለት ነው። እኔም እኮ የዛሬ 2 ወር ብዬ ነበር ነው ማለት ተረዳኝ አይደል? ገና ነው። አሁን ከፋብሪሲዮ ሮማኖ ሂሩቢጎ ተጠብቃል። በዚህ መረጃ ፋብሪሲዮ ሮማኖ ይቀድማል። ብሩኖ ጊማራይስ ዳንዲል ከዴቪድ ኦርንስቲን ጠብቅ፣ እሱ ነው የሚቀድመው። ይሄኛውን ደግሞ ፋብሪሲዮ ሮማኖ የሚቀድመው። ለምን ብትል እስካሁን ድረስ ፋብሪሲዮ ሮማኖ ስለዚህ ጉዳይ አንድ ፖስት አላደረገም፣ የማድሪድ ተከፋይ ስለሆነ ማለት። ልክ ዲሉ ሲያልቅ ግን ማድሪድ የሚፈልገውን ስኩፕ ይሰጥቷል። ሂሩቢጎ ትጠብቃለህ ማለት። አሁን ከማድሪድ ጋር ድርድር ልንጀምር ነው ማለት። ስንት ተፈልጋል? ሬኮርድ ብሬኪንግ ገንዘብ ከ130 እስከ 140 ሚሊዮን ከፍለን የእንግሊዝ ብሪቲሽ ሬኮርድን ሰብረን ነው የምናመጣው። 11 ወር ለቀረጡ ጫሽ ማለት ኦቨር ፔል እናደርግ ነው። ለምን ቀኝ ግዛት እኛ ፒኤስጂ ላይ ለመድረስ ነው እንጂ ለእናንተማ ማርቲኔሊ ይበቃል እኮ ምድረ ዱቄቶች ማለት ነው። ቀኝ ግዛት እየመጣ ነው፣ ተዘጋጅ። እርግጠኛ ነኝ አንተም እያየኸው ነው። ጠላት አልተኛም፣ ሼር አድርግለት ነው የምልህ። ለሁሉም ሼር አድርግለት። አልተኛም፣ ጨንቆታል። ከኛ እኩል ሪፍሬሽ አባቴ። ምን ፒኤስጂ ነው ወይ ባርሰሎና ነው ወይ ማድሪድ ነው ወይ ባየር ሙኒክ ነው ወይ? አይመለከትም እኮ ለአንተ ማርቲኔሊ በቂ ነው ማለት። ቀኝ ግዛት ተዘጋጅ። አረ ጀሞ አንድ ሶፍ አርሰናል ምንድነው እያስነበበን ያለው? ተኝቼ ነበረ ወላይ ተነሳው። እሺ ብድግ ብዬ ነው የቆምኩት። ይወላችሁ ቪኒሺየስ ጁኒየር በግል ጥቅም ዙሪያ ከአርሰናል ጋር ሙሉ ለሙሉ ተስማማ እያለን እኮ ነው። በዚህ ሌሊት በዚህ ሰዓት እንዲህ አይነት ዘገባ ማን እንቅልፍ ጠፋ። እኔ የብሩኖ ጊማሬሽ ዝውውር ሂሪጎ ነው እየጠበኩኝ ያለሁት። ገብቷችኋል? ከጫፍ ደርሷል የብሩኖ ጊማሬሽ ጉዳይ። ግን ከመቅጽበት አንድ ሶፍ አርሰናል መጥቶ ማለት ነው ግል ጥቅም የሚባል ነገር የሚራይቶ ምናምን ጨምሮ ማለት ነው ከቪኒ ጋር አርሰናል ተስማምቶ ጨርሷል። ክለብ ለክለብ ነው ማለት እኮ ነው የሚቀረን ጀሞ። ይሄ ማለት ማድሪድ እና ቪኒ ሙሉ ለሙሉ ተቆራርጠው በቃ ቻው ሲባባሉ ከክለቡ ጋር ሄደን በቃ መፈር ማን አረ ኮፒ ሊንክ አድርግና ሼር አድርግ አዳርስልኝ ማንዬ። ይሄ ልጅ ማለት ነው ከጠበቅነው በላይ አስቀድሞ ወደኛ ሊመጣ ነው መሰለኝ ጀሞ። ማን እንቅልፌ ጠፋ ጀሞ። አው ዋው ናናውን ወጥተህ አውራኝ። እያንዳንዱ የአርሰናል ደጋፊ ቪኒን አታስፈረሙም ብሎ ለናቀ ወያላ የሻሼ ቋጣሪ ሼር አድርግለት። የሻሼ ብቻ አይደለሽም የቀረ የለም። እቺን ቀን ነበር የምጠብቀው ጋይ። ሰበር ዜና አርሰናል በግል ጥቅም ከቪኒ ጁኒየር ጋር ተስማምቷል። ናናውጣው ገብተህ አውጣው። አሁን እናቴ ትሙት ገብተህ አውጣው። ማን ይሄን ያምናል? ቪኒ ጁኒየር አይመጣም ብላችሁ ስታላግጡ ሙድ ስትይዙ የነበራችሁ ሰዎች ምን ውስጥ እንደምትደበቁ እናያችኋለን። ቪኒ ጁኒየር ከአርሰናል ጋር በግል ጥቅም ዙሪያ ከስምምነት ደረሰ። ከዚህ በኋላ የሚጠበቀው የቪኒ ጁኒየር ውሳኔ ነው። እናም በቅርቡ አርሰናል ለቪኒ ጁኒየር ዝውውር ለሪያል ማድሪድ ዳጎስ ያለ ገንዘብ ያቀርባል። ይሄን ያለን ማን ነው? ታማኙ ሃንድ ኦፍ አርሰናል። ህልም የመሰላችሁ ሰዎች፣ ቅጀት የመሰላችሁ ሰዎች ከእንቅልፋችሁ ልትነቁ ይገባል። ቪኒ ወደ አርሰናል ዙሩ እየከረረ ነው። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ደግሞ ፎሎ ማድረጋችሁን አትርሱ። ቪኒ ወደ አርሰናል የዝውውር ጋይስ የሚቀር አይነት ዝውውር አይመስለኝም ማለት ነው። እኔ አይቀርም የምልበትን ከ5 በላይ ምክንያት እነግርሃለሁ። አንተ ሼር፣ ኮፒ ሊንክ፣ ሪፖስት እያደረግክ ታዳምጠኛለህ ማለት ነው። አዲሱ አካውንታችን ስለሆነ ደግሞ ፎሎ ያላደረጋችሁ ሰዎች ፎሎ እያደረጋችሁ በቅርቡ 50 ሺህ እንግባ ማለት ነው። 100 ምናምን ሺህ የነበረው አካውንታችን እንደጠፋ ታውቃላችሁ። ወደ ሐሳባችን ስንመለስ ከዚህ በፊት ዴይሊ ሜል ስካይ ስፖርትን ዋቢ አድርጎ ይዞት በወጣው መረጃ መሰረት አይመጣም ምናምን የሚባል ነገር ነበር። በደንብ ሙድ ይዘንባችኋል። ነቆራ ነው። አሁን ግን ሲሪየስ ስናወራ ማለት ነው ቪኒ ይመጣል የምልባቸው ምክንያቶች ልንገራችሁ። የመጀመሪያው የልጁ ኢጎ ነው ማለት ነው። የልጁ ኢጎ ያልኩበት ምክንያት የጠየቀውን ደሞዝ ስትመለከቱ የኪሊያን ምባፔ ጥላ መሆን የሰለቸው ይመስላል። ከኪሊያን ምባፔ እኩል ሊከፈለኝ ይገባል፣ በኪሊያን ሌቭል ነኝ ብሎ ያምናል ማለት። ከዚህ በፊት የሚያሳካቸው ስኬቶች በሪያል ማድሪድ ቤት ነበሩ። ከዛም ስኬት አንግል ምናምን እኔ ከኪሊያን ምባፔ በላይ ነኝ የሚል ስሜት አለ። በሰዎችም ጥላ ስር ምናምን መቀመጥ የሚፈልግ አይነት ተጫዋች አይደለም። በአሁን ሰዓት ደግሞ አሰልጣኛቸውም የመጣው አሰልጣኝ ሃይ ፕሮፋይል ነው፣ ጆዜ ነው የመጣው። ልጁ ደግሞ መንገስ ይፈልጋል። አንዱ ቲም ላይ ሃይ የሆነ ተጫዋች መሆን ይፈልጋል። ያን መሆን የሚችልበት አንደኛው ቡድን ደግሞ አርሰናል ነው። ፍላጎቱን ያሳየው አርሰናል ማለት ነው። ሁለተኛው ደግሞ ሌላ የትኛው ቡድን ሊወስደው ይችላል?
ሌላ የትኛው ቡድን ሊያመጣው ይችላል? አንደኛ ባሉበት አቋም ምክንያት፣ ሁለተኛ ባሏቸው ተጫዋቾች ምክንያት ከፍ ያሉ ትልቅ ስም ያላቸው ቲሞች ብለን ብንጠራ በዚህ ሰዓት አንደኛው እንደ ባየር ሙኒክ አይነት እንደ ፒኤስጂ አይነት ቲሞች ናቸው። ባየር ሙኒክም ፒኤስጂም በሌፍት ዊንግ በኩል የተሻለ ተጫዋች የተሻለ እንኳን ባይሆን ላላቸው ቡድን ግን ጥሩ የሚባሉ በጣም ሃይ ፕሮፋይል ተጫዋቾች አሏቸው። እንደ ሉዊስ ዲያዝ እንደነ ዱዌ እንደነ ክቫራትስኬሊያ የመሳሰሉ ተጫዋቾች አሏቸው። ሶ ሊፈልጉት የሚችልበት ምንም አይነት ምክንያት የለም። ሌላኞቹ ደግሞ እነ ሊቨርፑልን የመሳሰሉ አይነት ቲሞች ናቸው። በዚህ ሰዓት የቪኒ ምርጫ ይሆናሉ ብዬ አላምንም። አንደኛና ዋናው ምክንያት ያሉበት ደረጃ ማለት ነው። አሰልጣኞቻቸውን እየቀያየሩ ያሉበት ትራንዚሽን ላይ የሆኑበት አይነት ጊዜ ነው፣ ሲቲንም ጨምሮ ማለት ነው። ሁለተኛ ደግሞ በተደጋጋሚ ወጡ ነው ቻምፒዮንስ ሊግ ላይ ፋይናል እየደረሰ ሰሚ ፋይናል እየደረሰ እንዲሁም ደግሞ የፕሪሚየር ሊግ አሸናፊ ቡድን የሆነው አርሰናል ነው። ስለዚህ ይሄ ልጅ ምርጫው ሊሆን የሚችለው ቡድን አርሰናል ነው። ሲቀጥል ያሉትን ተጫዋቾች ስንመለከት በሱ ሌቭል አይደለም ስማቸው ማለት ነው። ሶ የተሻለ ስም ይዞ የተሻለ ዝና ይዞ ይመጣል ማለት ነው። ያ ደግሞ እንዲከበር ያደርገዋል። ያን የሚፈልግ አይነት ተጫዋች ነው ወይ ስንል በደንብ የሚፈልግ አይነት ተጫዋች። ሶስተኛው ደግሞ ሰርጀሪው ነው። የአራዳ ልጆች ሰርጀሪው ምን ያሳያል ስንል በደንብ የሰለቸው ልጅ ነው። ነቆረው ምኑ ሰልችቶታል። የዘረኝነት ስድብ ምን ያክል ሲያነጫንጭ የኖረ ተጫዋች እንደነበረ ታስታውሳላችሁ በስፔን ማለት ነው። ሶ ያን የስፔን ንጭንጭ ይሄ ፊቱን ቀይሮ ሁላ እስከሚሄድ ድረስ ስድብ በጣም የበዛበት ተጫዋች ነው። ሶ እንግሊዝን ኦር ሌላ የአውሮፓ ቲሞችን ቼክ ማድረግ እንደሚፈልግ ይሄ ራሱ አንድ ማሳያ ይሆናል ማለት ነው። ሌላኛውና በጣም ወሳኙ ነጥብ አርሰናል ይፈልገዋል ወይ? በደንብ አርሰናል ለሱ ምቹ ነው ወይ? በደንብ ኦፍ ደቦል ያለውን ድካም ከኳሱ ጭና ተሯሯጥልኝ የሚለውን ድካም በደንብ አርሰናል ሲያሳየን ነበር። በእርግጥ ሁሉንም ተጫዋቾችን በመከላከል ሲያሳትፍ ነበር። ነገር ግን እንደ ቪኒ አይነቱን ተጫዋች ኦፍ ደቦል ያለህን እንቅስቃሴ አቁመህ ኦን ደቦል ግን ሁሉን ጥቅም ስጠኝ ብትለው በደንብ የሚሰጥ አይነት ተጫዋች ነው። ከዛ ውጭ አርሰናል ሌሎቹን ተጫዋቾች በጣም በጥራት የሚጫወቱ መሀል ሜዳው መከላከሉም ጠንካራ የሆነ ቲም ስለሆነ የእሱን ኦፍ ደቦል ያን ያክል ላይፈልግ የሚችል አይነት ቡድን ነው። ሶ በደንብ ከአርሰናል ጋር ፊት ያደርጋል። ሲቀጥል አርሰናል ብዙውን ሰዓት ኳስ ይዞ የሚቆይ ቡድን ነው። ተጋጣሚዎቹ በሎ ብሎክ የሚገጥሙት ቡድን ነው። እንደዚህ አይነት ሰብሮ የሚገባላቸው አይነት ተጫዋች ይፈልጋሉ። ራይት ዊንጋቸውም ጠንካራ ስለሆነ ማርክ ቢደረግም ጀለስ ማርክ በደረጉ ትልቅ ጥቅም ይሰጣል እንጂ የሚጎዳቸው አይነት ዝውውር አይደለም። ስለዚህ አርሰናል ለአመታት ሲፈልገው የነበረው አይነት ሌፍት ዊንግ ሆኖ ሊያገኘው ስለሚችል በዚህም ምክንያት አምስተኛ ወሳኟ ነጥብ እኮ ናት። የአራዳ ልጆች ኮንትራቱ 1 ሲዝን ነው የቀረው። 1 ሲዝን ሶ ቀጣይ በነፃ ይለቃል። ፋራኖ ሪያል ማድሪድ እንደዚህ አይነት ክርክር እንደዚህ አይነት ሰጣ ገባ ውስጥ ሁኑ ኮንትራቱን ደሞዝ ሊጨምሩት አልቻሉም። እሱ የሚፈልገው ላይ ሊደርስ አልቻሉም። ስለዚህ እሱ እየፈለገ እንዳልሆነ ይገባቸዋል። ሲቀጥል ከፕሮጀክታቸውም ጋር ቼክ ስታደርጉት ያን ያክል ፈላጊዎች አይመስሉም ማለት ነው። ያላቸውን ሁኔታ ምናምን ሰጣ ገባ ውስጥ ተመለከቱት። እነሱም ላሽ ሊሉት የሚፈልጉ አይነት ይመስላል። ስለዚህ ቀጣይ አመት በነፃ ከሚለቅ ዋይ ለምን አሁን ገንዘብ አያገኙበት? የመሸጥ ፍላጎቱ ነው የሚኖራቸው ማለት ነው። ምክንያቱም ቀጣይ ኮንትራቱ ያልቃል። ስለዚህ ኮንትራቱን ካላራዘመ በዚህ ሲዝን ይሸጡታል ማለት ነው። ከሸጡት ደግሞ ያለው ገዢ አንድ ገዢ እኔ ሌላ የሚገባውን ቲም ማየት እፈልጋለሁ። እውነት ለመናገር ግን ያለው አንድ ገዢ እኔ አርሰናል ብቻውን ነው የታየ። እዛም ነው ምልክት የሰጡት ፈላጊ ያለ እነሱ በፈለጉት መንገድ ኮንትራትን እንዳታራዝም ብለው ማለት ነው። እስኪ ብዙ ደቂቃ ነው ያወራነው። ሼር፣ ኮፒ፣ ሊንክ፣ ሪፖስት ማድረግ እንዳይረሳ። እንዳልኳችሁ ደግሞ ፎሎ ማድረግ ግዴታ ነው። ይመቻችሁ። ምንድነው የአርሴ ቤተሰብ አላስተኛላችሁን? 5 ሰዓት ተኩል እኮ ነው። ምንድነው? ለማንኛውም ማለት ነው የመስራች እያለ ነው ሃንድ ኦፍ አርሰናል ቪኒሲየስ ጁኒየር በመርህ ደረጃ ከስምምነት እንግዲህ የተደረሰ እንዳለ ነው እንግዲህ የተዘገበው የሚገኘው ማለት ነው። አቤት። ለማንኛውም እስቲ ተረጋጉ፣ ትንሽ ተረጋጉ። እውነት ነው የምላችሁ። እንዲህ ቾኩላችሁ ደግሞ ዴቪድ ኦርንስታይን እና ፋብሪዚዮ ሮማኖ ያሉ ለመረጃ ካወጡ ከባድ ነው። ለማንኛውም ይሳካላችሁ፣ ግን አረጋጉት። እኔ መተኛት አልቻልኩም አሉ የዚሁ አርሰናል ደጋፊ በዚህም በስተግራም በቀኝ ሁሉም በቃ ተጥዷል ነው የምልህ። ሰበር መረጃ፣ ቪኒና አርሰናል ተስማምተዋል። ይኸው እዚህ ጋር እንደምትመለከቱት ማለት ነው። ሰበር መረጃ፣ ጥብስ የሆነ መረጃ ብሎ ያወጣው ነው እንግዲህ አርሰናል ከቪኒ ጋር ፐርሰናል አግሪመንት ጋር ከፐርሰናል ተርም ጋር እንግዲህ ኦልሬዲ ስምምነት አድርገዋል። ደግሞ የዘገበው ሃንድስ ኦፍ አርሰናል ነው። ስለዚህ አርሰናል ለሪያል ማድሪድ ማለት ነው በጣም ትልቁን አስፈሪውን የሆነ ዋጋ ሊያቀርብ ነው ለቪኒ። ስለዚህ በቀጣይ እንግዲህ ያው ሪያል ማድሪድ ከዚህ ቀደም ባወጣው ነው መረጃ መሰረት የመጨረሻ ኮንትራቱን ለቪኒ ያቀርበው ነበረ። ቪኒ ደግሞ ሽታውን እስካሁን አልተመለከትንም ነበር። ስለዚህ ማለት ነው ይህንን የዝውውር ሂሳብ የሚቀበሉ ከሆነ ሪያል ማድሪዶች ቀጣይ ይህንን ተጫዋች በቀዩ ማሊያ በለንደን ልንመለከተው ነው። እስቲ ሀሳብ አስተያየታችሁን አጋሩን።
ይሄኛው አርሰናል ማይጨርሰውን ነገር አይጀምርም። ለዛ ነው ከቪኒሲየስ ጋር ማሁን እንግዲህ እንደሰማችሁት በቀላሉ እንግዲህ በጣም በአጭር ጊዜ ፐርሰናል ተርም ኦልሞስት ተስማምተዋል። ምን እንደሚፈልግ ቪኒሲየስ አርሰናል ድብና አድርጎ ስለሚያውቅ ነው ዝውውሩን ቆርጦ የተነሳው ሊፈጽም ማለት ነው። ከዚህ በኋላ አሁን ከማድሪድ ጋር መጨረስ ነው። ማድሪድ ደግሞ ያው ለቪኒሲየስ ይህንንም እንደሰማችሁት ለቪኒሲየስ የሰጠንን ወይ ትወስዳለህ ወይ ትለቃለህ ብለውታልና ቪኒሲየስም ቴንኪዩ ብሎ ወደኛ ጋር ይመጣል ማለት ነው። አርሲዎች ይሄ ነው አርሰናል። በቃ ግዙፍ ስትሆን ግዙፎች እንዴት አድርገህ ማስጨነቅ እንደምትችል የሚያውቅ ቡድን ነው አርሲና ይመቻቸው አርሲዎች። ለማንኛውም በደንብ አሁንም የተከታተልን በደንብ እንግዲህ ምን እንደሚፈጠር ነው ያንን ቪኒ ወደ አርሰናል በጣም በቃ አሁን ኦልሞስት እየቀረበ ነው። እንግዲህ ምን ይሆናል ከዚህ በኋላ ክለብ ከክለብ ነው እንግዲህ ምን ይሆናል እንግዲህ ማድሪድ ምን ብሎ ደግሞ እንደሚመጣ ምን ይሆናል። ለማንኛውም ይሄ ነው አርሲ ይመቻችሁ። ይሄን ቪዲዮ ማድረስ ያለባችሁ ሰዎች አሁንም ይሄ ነው አርሲ እያላችሁ አድርሱልኝ። ቤተሰቦች ይመቻችሁ። እንደዚህ አይነት ማሎች አሁን የምትፈልጉ ከሆነ ባይሌ ባለንክ የገባችሁ ለ20 ሚሊዮን ፕሮሞ ኮድ ተጠቀማችሁ ኦርደር ማድረግ ትችላላችሁ። ያላችሁበት ቦታ ዴሊቨሪ ይደረግላችኋል። ይመቻችሁ። ምንድነው የሰው ልጅ በሌሊት መተኛት አይችልም እንዴ? አርሰናል ምንድነው? ቪኒ ምን ሰላም አልነበርን? በሰላም ውለን የምን ግል ጥቅማ ጥቅም ምናምን ነው? ምንድነው ግል ጥቅማ ጥቅም? ኧረ እባክህ ኧረ እንተኛበት። ኧረ እባክህ እንዴ ምንድነው? አንድ ወፍ አርሰናል እጅ ቆረጥና ምንድነው የምታሰማን በዚህ እኩለ ሌሊት? ኧረ እንተኛበት እባክህ። ቪኒና አርሰናል በግል ጥቅማ ጥቅም ተስማሙ። እንዴት ሆኖ አይስማሙም? ተማምነን የረ ጉድ ፈላ። በቃ ሰበር ዜና ቪኒን በተመለከተ ሃንድ ኦፍ አርሰናል አሁን ላይ ባጋራን መረጃ መሰረት አርሰናል ከቪኒ ጋር በግል ጉዳዮች ላይ በቃል ደረጃ ሙሉ ለሙሉ ከስምምነት እንደደረሱ የሚያሳይ መረጃን ይዞልን ወጥ። በቀጣይም አርሰናል ለሪያል ማድሪድ በጣም ትልቅ የሚባል የዝውውር ጥያቄ ለማቅረብ የተዘጋጁ እንደሆነ የሃንድ ኦፍ አርሰናል መረጃ አሳይቷል። ተጫዋቹ ወኪል ድርጅት ሮክ ኔሽንም ከሪያል ማድሪድ ጋር የሚደረጉትን ንግግሮች የሚያደርጉ ይሆናል። በቀጣይም የሚጠበቀው የቪኒ ውሳኔ ነው። ሃንድ ኦፍ አርሰናል አሁን ላይ ያጋራን መረጃ ይህን ይመስላል። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። ግብ አለት ሀቢቢ ቦምብ የሆነ መረጃ ተሰምቷል። ቪኒሲየስ ጁኒየርን የዝውውር መረጃ በተመለከተ ለሰፊ አርሰናል ደጋፊ ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ፎሎ በማድረግ ታደርሰዋለህ። ክለባችን አርሰናል ከቪኒሲየስ ጁኒየር ጋር በግል ጥቅማ ጥቅም ተስማምቷል። ሃንድ ኦፍ አርሰናል የዘግበው ሲቀጥል የእንግሊዝ ሻምፒዮን የሆነው ክለብ እጅግ ከፍተኛ የሆነ የዝውውር ጥያቄ በመያዝ ከሪያል ማድሪድ ጋር ለድርድር የሚቀርብ ይሆናል ብሏል። ሃንድ ኦፍ አርሰናል ሀቢቢ አሁን ማለት ነው። ስታሾፍብኝ የነበርክ ጎረምሳ ሁላ መጣሁልህ። ይሄ ዝውውር ብቻ በየትኛው መንገድ ይለቅ ሀቢቢ። አሁን ቪዲዮውን በደንብ ኮፒ ሊንክ አድርጉት። 5 ሰዓት ተኩል ነው እና የማን ነው የቡርኖ ጉማሬሽን ዝውውር ማን ነው ይሄ ፋብሪዚዮ ሮማኖ አላረጋገጠውም ያላችሁ ልጆች ማለት ነው። አሁን በየትኛውም ሰዓት ሂር ዊ ጎ ሊባል ይችላል ብሏል ፋብሪዚዮ ሮማኖ። አሁን ፋፈሽ ብለተኛ ነው መለዛ አርከ ይመችህ። የምስራች ሰበር አርሴናል የታላችሁ ጋይስ ቪዲዮን ኮፒ ሊንክ ላይ ሪፖስት አድርጋችሁ ጀምሩት። በዚህ ሌሊት የተሰማ እጅግ ሰበር መረጃ አለ። ታማኙ ሃንድ ኦፍ አርሰናል የአርሰናል ውስጥ አዋቂ የሆነው የመረጃ ምንጭ ሃንድ ኦፍ አርሰናል አሁን ከደቂቃዎች በፊት በሰበር መልክ ባጋራው ይህ መረጃ እንደምትመለከቱት እንደተናገረው ከሆነ አርሰናሎች ከሪያል ማድሪዱ ኮከብ ከቪኒሲየስ ጁኒየር ጋር በግል ከስምምነት ደርሰዋል። በአርሰናል ማለትም በእንግሊዞቹ ሻምፒዮኖቹ በመድፈኞቹ የቀረበላቸውን በጣም ሞንስተረስ የሆነ ወይም ደግሞ ዘግናኝ የሆነ ከፍተኛ ኦፈር ይዘው ታዲያ ከሪያል ማድሪድ ጋር በተጫዋቹ ዝውውርና በኮንትራት ማራዘም ወይም ደግሞ ባለማራዘም መካከል ያለውን ድርድር ለማድረግ ይቀመጣሉ። መድፈኞቹ አርሰናሎች ግን ከብራዚላዊ ኮከብ ከቪኒሲየስ ጁኒየር ጋር በግል ከስምምነት ደርሰዋል። በጣም ሞንስተረስ የሆነ ይሰመርበት ከፍተኛ ዘግናኝ የሆነ ኦፈር ለተጫዋቹ አቅርበዋል እያለ ይገኛል። ሃንድ ኦፍ አርሰናል እንግዲህ የምትጠራጠሩት መረጃ እንዳልሆነ ግልጽ ነው፣ በአርሰናል መረጃዎች ዙሪያ ማለት ነው። ለማንኛውም ስለዚህ ጉዳይ ምን ትላላችሁ ጋይስ? ይሄ ነገር ከቀን ወደ ቀን እየተቃረበ ይመስላል። ሪያል ማድሪድም ቀን ላይ የኔን ያቀረብኩትን ኦፈር ጠረጴዛ ላይ ያለውን የኮንትራት ማራዘሚያ ተቀበል ወይም ደግሞ ትሸጣለህ ማለቱ የሚታወስ ነው፣ ማርካ እንዳስነበበው ማለት ነው። አሁን ደግሞ ሃንድ ኦፍ አርሰናል ለአርሰናሎች የምስራች እንካችሁ እያለ ይገኛል። ለማንኛውም ስለዚህ መረጃ ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎችና ሰበር መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ።